ታሪካችን የሚጀምረው በአሜሪካ ሀገር ፒዮሪያ በምትባል ከተማ በአበባ ንግድ ውስጥ ትልቅ ስም ያተረፈውን አርልስቶን የተባለ ሰው ያስመለከተን ነው። አርል በኮሪያ ጦርነት ተሳታፊ የነበረ አንጋፋ ሰው ነው። ነገር ግን ከጠመንጃ ይልቅ ከአበቦች ጋር መዋል ያስደስተዋል። አርል አበባዎችን የሚንከባከበው ልክ እንደ ልጆቹ ነው። እንዲያውም ከልጆቹ በላይ ነበር ቅድሚያ የሚሰጣቸው። የእሱ ዴሊሊ የተባሉት አበቦች በመላው አሜሪካ ስማቸው ገኖ ነበር። በአንድ ትልቅ ኤግዚቢሽን ላይም አርል በአበባ ምርቱ ጥራት የእውቅና ሜዳሊያ ሊቀበል ወደ አንድ ዝግጅት ያመራና በዚያም ሽልማቱን ይቀበላል። አርልም በኩራት አመሰግናለሁ እያለ ፈገግታውን ያሳያል። ነገር ግን ያቺ ምሽት ለአርል ትልቅ የደስታ ቀን ብትሆንም ለቤተሰቡ ግን የሐዘን ነበረች። ምክንያቱም የልጁ የአይሪስ የሰርግ ቀን ነበር። ሁሉም ሰው ሙሽራውንና አባቷን ይጠብቃል። ነገር ግን አርል የልጁ የሰርግ ቀን መሆኑን ረስቶት የራሱ ግብዣ ላይ ስለነበር ሰርጉን በጭራሽ አላስታወሰውም። ልጁ አይሪስ ተጨናንቃና አፍራ የአባቷን መምጣት ስትጠባበቅ እናቷ ሜሪ ግን እንዲለይላት ብላ አባትሽ አይመጣም፣ ለእሱ አበቦች ከኛ ይበልጡበታል ስትል እውነቱን ነገረቻት። የአርል አዲስ ጸባይ አይደለም። ለአመታት ከቤተሰቡ ይልቅ ስራውን ያስፈልጥ ነበር። ጊዜው ይነጉዳል። ከ12 ዓመታት በኋላ አርል በአበቦቹ ላይ ብቻ ትኩረት በማድረጉና ቴክኖሎጂና ኢንተርኔትን ባለማወቁ ያዝነኛ ንግዱ ይፈርሳል። ባንክም ብድሩን በወቅቱ ባለመክፈሉ ቤቱን ይወርስበትና ያባረረዋል። ትዳሩም ቀድሞውኑ ፈርሶ ነበር። በዚህ ሰዓት የሚሄድበት የሌለው አርል የልጅ ልጁ ጂኒ የምታገባበት የሰርጓ ዋዜማ መሆኑን ትዝ ይለውና ወደዚያው ያቀናል። ጂኒም አያቷ ለእርሷ ሲል የመጣ መስሏት በጣም ትደሰታለች። ምክንያቱም አርል በእንደዚህ አይነት የቤተሰብ ዝግጅት ላይ ተገኝቶ ስለማያውቅ አሁን መምጣቱ ብርቅ ነገር ነበር። ነገር ግን የቀድሞ ሚስቱ ሜሪና ልጇ አይሪስ በድንገት ይመጣሉ። አይሪስ አባቷን ስታይ ፊቷ ይቀያየራል። የቀድሞ ሚስቱ ሜሪም የአርል መኪና በግል እቃዎቹ ተጭኖ ስታይ ወዲያውኑ አርል የመጣው ለጂኒ ደስታ ብሎ ሳይሆን የሚተኛበት ቦታ ስለጠፋው ነው ስትል ሚስጥሩን ታጋልጥበታለች። ሜሪ በቁጣ ወደሱ ጠጋ ብላ መቼም ቢሆን ደህና ሆኖ እንደማያውቅና እውነተኛ አባትና ባል እንዳልነበረም ትነግረዋለች። አርልም ከሰማት በኋላ አንገቱን ደፍቶ የሚለውን ስላጣ መሬቱን ማየት ጀመረም። ከዛም አይሪስና ሜሪ አርልን ጥለውት ከሄዱ በኋላ አንድ ሪኮ የተባለ በግብዣው ላይ የነበረና ሁኔታውን ሲታዘብ የነበረ እንግዳ ወደ አርል ይመጣና እሱን ከዚህ ችግር ውስጥ የሚያወጣው ምርጥ ስራ እንዳለው ይነግረዋል። ሪኮ የሜክሲኮ እጽ አዘዋዋሪ ማፊያዎች ቡድን አባል ሲሆን ፖሊስ 80 ዓመት የሞላውን አዛውንት እጽ አዘዋዋሪ ነው ብሎ እንደማይጠረጥረው ስላሰበ ነበር አርልን የመረጠው። ከዛም መኪና መንዳት ይችል እንደሆነና መንጃ ፍቃድ እንዳለው ይጠይቀዋል። አርልም ያሳለፈውን ታሪክ ሲነግረውና መኪና በሚገባ መንዳት እንደሚችል ይነግረዋል። አርል ለዓመታት አሜሪካን በመኪና ሲዞር አንድም የትራፊክ ቅጣት የለበትም። ሪኮም በቃ አንተነ ለዚህ ስራ ተፈጠርከው፣ ስራው ቀላል ነው፣ የሚሰጥህን ዕቃ ከአንድ ቦታ ወደ ሌላ ቦታ ማድረስ ብቻ ነው ይለዋል። አርልም መኪና መንዳት የልጅነት ጨዋታዬ ነው ብሎ ወዲያውኑ ይስማማል። ግን ዕቃው አበባ ሳይሆን አደገኛ እጽ መሆኑን ገና አላወቀም ነበር። በማግስቱ አርል ሪኮ ወደ ሰጠው አድራሻ ያመራል። ቦታው ተራ የጎማ መሸጫ ሱቅ ይመስላል። ነገር ግን ውስጡ ያለው ሁኔታ የጎማ ሳይሆን የጦርነት ነበር የሚመስለው። የታጠቁ ሰዎች አርልን ከበውት ስለ መኪናው ሁኔታ ይጠይቁታል። አርል ግን ምን ያስጨንቃችኋል? ዝም ብላችሁ ዕቃውን ጫኑት ይላቸዋል። አርል ስራውን ለመጀመርም በጣም ጓጉቷል። ማፊያዎቹ ቦታው ላይ ስትደርስ መኪናውን ለአንድ ሰዓት ጥለጥፋ፣ ቁልፉንም እዛው ተወው፣ ገንዘቡም እዚያው ይጠብቃል አሉት። አሉ የተባለው የማፊያዎቹ መሪ ዕቃው ውስጥ ምን እንዳለ ለማየት እንዳትሞክር ብሎ ሲያስጠነቅቀው አርል ነገሩ ጥሩ እንዳልሆነ ይረዳል። ግን እሱ ችግር አይፈልግም፣ የሚፈልገው ገንዘብ ብቻ ነው። በተመሳሳይ ሰዓት ታሪካችን ቺካጎ ውስጥ ይወስደናል። ኮሊንስ የተባለ አደገኛ መርማሪ ከኒውዮርክ ወደ ቺካጎ የእጽ መቆጣጠሪያ ቢሮ ተዘውሯል። ኮሊንስ ማለት ስራውና ህይወቱ አንድ የሆኑበት ወንጀለኛ ካልያዘ እንቅልፍ የማይወስደው አይነት ሰው ነው። ከዛም የቅርብ ኃላፊው አቀባበል ካደረገለት በኋላ ከባልደረባው ትሬቬኖ ጋር ያስተዋውቀዋል። ኮሊንስ ግን ቢሮ ውስጥ ተቀምጦ ሻይ መጠጣት አልፈልግም በሚል ስሜት ወዲያውኑ ወደ ጎዳና በመውጣት የወንጀለኛ አደኑን ይጀምራል። መርማሪ ኮሊንስ በኒውዮርክ በነበረው ቆይታ በርካታ የእጽ ነጋዴዎችን ቁርስ አድርጓቸዋል። ስለዚህ ቺካጎ ላይ ሲመጣ ማፊያዎቹን ለመለየት ብዙ ጊዜ አልፈጀበትም። በመጀመሪያ መረብ ውስጥ የገባው ሉዊስ ሩዋ የተባለ ማፊያ ነው። ኮሊንስ በዚህ ዕለት የሉዊስ ቢሮ ድረስ ሄደ። ሉዊስ በድንገት የፌዴራል ወኪል ፊት ለፊቱ ሲቆም ልቡ ቢደነግጥም ምንም እንደማያውቀው ነው ከእጽ ጋር ምንም ግንኙነት የለኝም እኔ ንጹህ ነኝ እያለ መማል ጀመረ። ኮሊንስ ግን ነገሩን ቀለል አድርጎ ከኛ ጋር ትተባበራለህ፣ አለበለዚያ ግን ወደ ዘብጥያ ነው የምትወረወረው አለው። ሉዊስም የነበረው አማራጭ ወይ ሰላይ መሆን ወይ ደግሞ እስር ቤት ገብቶ የብረት አጥር መቁጠር ስለነበር ግራ ይጋባል። በሌላ በኩል አርል 16 ሰዓታትን በመንገድ ላይ ካሳለፈ በኋላ ወደ ተባለው ሆቴል ይደርሳል። ለአንድ የ80 ዓመት አዛውንት 16 ሰዓት መንዳት ማለት ከባድ ቢሆንም እሱ ግን በሰላም እየነዳ ደርሷል። እናም አርል መመሪያዎቹን በትክክል ፈጸመ። ቁልፉን ዳሽቦርድ ውስጥ ከቶ ለጥቂት ጊዜ ራቅ ብሎ ሄደ። ከአንድ ሰዓት በኋላ ሲመለስ ያገኘው የገንዘብ መጠን ግን ያስደነግጠዋል። ይህ ሁሉ ለኔ በሚል ስሜት ይገረማል። አርል የአበባ
አስቸጋሪ በነበረበት ወቅት ይህን ያህል ገንዘብ ለማግኘት ሺህ አበቦችን መሸጥ ነበረበት። አሁን ግን ዝም ብሎ በመንዳት ብቻ ሚሊዮነር ሊሆን ነው። በዚህ ማላ እንደሚያውቀው ሰው ቀርቦ ምርጥ አሽከርካሪ ነህ በማለት የንግድ ካርዱን ሰጠውና ተጨማሪ ስራ ከፈለገ እንዲደውልለት ይነግረዋል። ይህ ከሆነ በኋላም አርል ቀደም ሲል የልጅ ልጁ ጄኒን በማሳዘኑ ሊክሳት በማሰብ በሰርጓ ቀን ባለሀብት ሆኖ ብቅ አለ። የምግብ ዝግጅቱን ክፍያ ሙሉ በሙሉ ሸፈነ። ቤተሰቡ አርልም ከየት አምጥቶ እንደከፈለ ቢጠራጠርም ሆዳቸው ግን በምግቡ ደስተኛ ነበር። ከዛም አርል ከቀድሞ ባለቤቱ ከሜሪ ጋር ለመታረቅ መሞከር ይጀምርና የሷን ተወዳጅ ዘፈን በማስከፈት ለዳንስ በመጋበዝ ቂሟን ለማስረሳት ይሞክራል። ነገር ግን ሜሪ በዘፈን የምትታለል ጅል አልነበረችም። አርል ለምንድነው ሁልጊዜ ከኛ ይልቅ ስራን የምትመርጠው ስትል አፋጠጠችው። እሱም ለጥያቄው መልስ አልነበረውም። አበቦች አይጨቃጨቁም፣ ቤተሰብ ግን ለጥያቄዎች ሁሉ መልስ ይፈልጋል አላት። ልጇ ኤሪስን ብትሆን አባቷን ይቅር ለማለት ገና ነበረች። አርል ባገኘው ገንዘብ ሆዳቸውን መሙላት ቢችልም የቆሰለ ልባቸውን ግን ሊጠግን አልቻለም። አርል የመጀመሪያውን ዙር ክፍያ ምን ያህል ጣፋጭ እንደሆነ ሲያይ ባሮጌ መኪናው ፋንታ በአዲስና ዘመናዊ መኪና ሽክ ብሎ ማፊያዎቹ ወዳሉበት ወደ ጎማ መሸጫው ሱቅ ተመለሰም። ካርቴሎቹ አርልን ሲያዩት ይገረማሉ። አርል ግን ገንዘቡ ስለጣፈጠው አሁንም መጽግ ያዘዋወርኩ ነው ብሎ ለማመን ዝግጁ አይደለም። የማፊያዎቹ መሪ አሊዮ ለአርል አንድ አዲስ ስልክ ሰጠውና የሚመጣውን ጥሪ ሁሉ መልስ ብሎ አዘዘው። አርል ግን ግራ ተጋብቶ የራሴ ስልክ እየሰራ ሌላ ለምን ያስፈልገኛል ብሎ ጠየቀ። አርልም ስልኩ በርነር ስልክ መሆኑንና ስራው ሲያልቅ መጥፋት እንዳለበት ሲነግረው ነገሩ አደገኛ የማፊያ ፊልም አይነት ሆነበት። መድረሻው ያው ቢሆንም አርል ግን መፍጠን እንዳለበት ትዕዛዝ ስለተሰጠው የራሱን አዲስ መንገድ መረጠ። ዋና ዋና መንገዶችን ትቶ በኒው ሜክሲኮ ጸጥ ያሉ መንገዶች ላይ ቀስ ብሎ መንዳት ጀመረ። አርል እጽ ያዘዋወረ ሳይሆን የጫጉላ ሽርሽር ላይ ያለ ነበር የሚመስለው። እንዲያውም በመንገድ ላይ ቆሞ ፍራፍሬ መግዛትና ከአካባቢው ሰዎች ጋር መጫወት ጀመረ። ወደ ሆቴሉ ሲመለስም በጣም ዘና ብሎ ስለነበር እሱም በጥርጣሬ ከሚከታተሉት የካርቴል አባላት ጋር ተኮሳትሮበት ስለነበር ፈገግ በሉ እንጂ እያለ ይቀልድባቸው ጀመር። በተመሳሳይ ሰዓት ቺካጎ ውስጥ ሉዊስ መርማሪዎቹን ለመተባበር እምቢ ማለቱን ቀጥሎ ነበር። ነገር ግን መርማሪው ኮሊንስ የሉዊስን ቤት ፈትሾ ያገኘውን የጦር መሳሪያና እጽ ሲያሳየው ፖሊሶቹን ከመተባበር ውጪ ሌላ አማራጭ እንዳልነበረው ይረዳል። ወደ አርል ስንመለስ ደግሞ ከሁለተኛ ስራው ያገኘው ገንዘብ ቤቱንና ንብረቶቹን ለማስመለስ በቂ ነበር። ከዛም በአንዱ ቀን ጓደኞቹን ለመጠየቅ ጡረታ ወደ ወጡ አንጋፋ ወታደሮች ማዕከል ሲሄድ ቦታውም በእሳት አደጋ ምክንያት ሊዘጋ መሆኑን ይሰማል። አርል ለጓደኞቹ ሲልም አንድ ጊዜ መጨረሻ ዙር ልንዳ ብሎ ይወስናል። በዚህ ጊዜ ግን ጭነቱ ከወትሮ እጅግ የከበደ ነበር። ግን ውስጡ ምን አለ ብሎ ሲጠይቅ ማንም መልስ አልሰጠውም። ግን ንቁ እንዲሆንና እንዲጠነቀቅ ብቻ ያሳስቡታል። አርልም የተሸከመውን ነገር ላለማሰብ ይሞክራል። ምናልባት ውስጡ ያለው ለመላው ሀገር የሚበቃ ሳይሆን አይቀርም። አርል ግን እንደለመደው አይኑን ጨፍኖ ጭነቱን ለማድረስ መሪውን አጥብቆ ይይዝና ጉዞን ይጀምራል። ግን በመንገዱ መሃል ጭነቱን የማየት ጉጉቱ በጣም ይጨምርና በመጨረሻ መኪናውን አቁሞ ቦርሳውን መፈተሽ ጀመረ። ያየው ነገር በጣም ያስደነግጠዋል። የነበሩት በ100 ኪሎ የሚቆጠሩ እጾች ነበሩ። ልክ በዛው ቅጽበት ፖሊስ በድንገት ይመጣበታል። ፖሊሱም ተጠራጥሮ ስለነበር ወደ መኪናው ተመልሶ አነፍናፊ ውሻ ሲለቅበት አርል በፍጥነት የጥርስ ኮልጌት በእጆቹ ላይ ቀባና ውሻውን አፍንጫውን ያሻሸዋል። በዚህ ጊዜ ውሻው የማሽተት ስሜት ይዳከምና አርል የጫነውን ዕቃ ማሽተት ያቅተዋል። ፖሊሱም መንገዱን እንዲቀጥል ይፈቅድለታል። በተመሳሳይ ሰዓት ቺካጎ ውስጥ ማፊያው ሉዊስ በመርማሪ ኮሊንስ ቁጥጥር ስር ሆኖ የካርቴሉን ሚስጥር ሙሉ በሙሉ እየዘረገፈ ነው። ጭነቱ ወደ ሆቴል እንደሚደርስ፣ ተላላኪው መኪናውን ጥሎ እንደሚሄድ፣ ክፍያውን እዚያው እንደሚቀመጥለት እየተናገረ ሚስጥራቸውን አወጣ። አርል ሶስተኛውን ጉዞ በስኬት አጠናቆ ወደ መኪናው ሲመለስ ያገኘው የገንዘብ ማት ያስደነግጠዋል። ግን ይህን ገንዘብ ለራሱ ሳይሆን የእሳት አደጋ የደረሰበትን ጓደኞቹ ይኖሩበት የነበረውን የአንጋፋ ወታደሮች ማዕከል ለማደስ ይጠቀምበታል። አርል አሁን በጓደኞቹ አይን ባለሀብት ሆኗል። ማዕከሉ በሙዚቃና በሳቅ ሲሞላ ግን የገንዘቡ ምንጭ አደንዛዥ ዕፅ መሆኑን ማንም እንዳያውቅበት እየጸለየ ነው። አርል ገንዘቡ ጣፍጦትና ስራው ስለቀለለው የለየለት አመላላሽ ሆኗል። በአራተኛውና በአምስተኛው ጉዞ ላይ ያለምንም ስጋት ትላልቅ ጭነቶችን ይዞ ከነፈ። አርል በመንገዱ ላይ የሚመጡለትን ጥሪዎች የሚያስተናግደው በበርነር ስልኩ ከተጠቀመ በኋላ በቆሻሻ መጣያ ውስጥ ይጥላቸዋል። ይህ በእንዲህ እንዳለ ሜክሲኮ ውስጥ ወዳለ የካርቴል አለቃ ላቱን ጋር እንሄዳለን። ላቱን የአርል ብቃትን ሰምቶ ባድናቆት ይገረማል። ይህ ሽማግሌ ታምረኛ ነው በማለት ተጨማሪ 110 ኪሎ ግራም ዕፅ በገንዘብ ሲሰላ የአንድ ትንሽ ሀገር በጀትን የሚያክል እንዲያጓጉዝ ያዛል። በተጨማሪም ገንዘቡን እንዳገኘ ጥሏቸው እንዳይጠፋ ጁሊዮ የተባለውን ሰራተኛውን እንዲከታተሉ ይመድበዋል። ከጥቂት ቀናት በኋላ አርል እንደ ሁልጊዜው ወደ ጎማ መሸጫው ሱቁ ይመለሳል። ነገር ግን አዲሱ ተቆጣጣሪ ጁሊዮ ብቅ ሲል ድባቡ ይቀየራል።